እሺ አንተኛው ስታድግ ምን መሆን ነው የምትፈልገው? እኔ መሆን የምፈልገው ፖሊስ ነው፣ ምክንያቱም ወንጀለኞችን ማሰር ስለምፈልግ። ጎበዝ። እሺ አንቺስ ስታድጊ ምን መሆን ነው የምትፈልጊው? እኔ መሆን የምፈልገው ዶክተር ነው፣ ምክንያቱም ሰዎችን ለማከም ስለምፈልግ። እሺ አንተስ ሰነፉ ተማሪ ስታድግ ምን መሆን ነው የምትፈልገው? እኔ መሆን የምፈልገው ሌባ ነው፣ ምክንያቱም ለምሳሌ ፖሊሶች እንዲታሰር ወንጀለኛ ይፈልጋሉ። ዶክተሮችም ደግሞ የታመሙ ሰዎች እንዲኖሩ ሌቦች እንዲወጋቸው ታማሚዎችን ያስፈልጋል። ገባህ? ስልኬ ተበላሽቶብኝ ነበር። ታይልኛለህ? አረ እንዳያሳስብሽ ብራዘር፣ በትነን እናስተካክለዋለን። በቃ አሳስብሽ። ምን ሆነብህ ነው? ምን እንደሆነ አላውቅም። ዝም ብሎ የአውሮፕላን ምልክት እያሳየኝ ነው። አውሮፕላን አለ ስልኬ ላይ። ገፍተር አድርጋት ያራድየለች። በቃ እኔ እኮ እጅ ራሱ መድኃኒት ነው። ኦኬ እንትን ነው ኤሬፕሌን ሙድ አብርተህ ነው ዳይሬክትሊ በኢንዳይሬክት ወይ ነው ፊክስ የምናደርገው። 25 ትከፍያለሽ። 25 ምንድን ነው 25? ያው 2500 ብር ነው። አንደኛ ነገር የዱባይ ሲም ካርድ ነው። ገብቷል? የባንዳ ታስብለኛለህ። ገብቷል? የሀገር ውስጥ ቢሆን ይቀንስ ነበር እንዴ። 2500 ብር ለዚች በጣም ቀላል ነገር አይደል እንዴ? ምን መሰለው እንዴ? አሁን ስልክ ላይ ያለው አውሮፕላን ቦይንግ 737 ነው። ቦይንግ 737 ነው። ኤርባስ 675 ነው። አንድሮይድ ጂቢ 675 ነው። ለመጀመሪያ ጊዜ ዶክተር እመቤት ናት እያበረረች ይዛ የገባችው ይሄን አውሮፕላን። ያ ነገር ልዩ ያደርገዋል እና አውሮፕላኑን ለማውረድ በጣም ብዙ ወጪ ይፈልጋል እና ዳይሬክትሊ ኢንዳይሬክት በሆነ ወይ ነው ፊክስ የምናደርገው። ገባ? ባይሆን አስተያየት አድርግልኝ፣ ትንሽ አቀንስልኝም። ያው ደንበኛ ሆናለሁ። ምን መሰለህ ብራስ፣ አሁን የአውሮፕላን ምልክት ነው አላሳየህ። አሁን ዝም ካልከው ቀጣይ የባጃጅ የቅጥቅጥ የሃይገር የፐብሊክ ባስ ምልክቶችን በቅርቡ ስልክ ማየት አይቀርም። እነዛ ነው አያውቅም ብለህ ትደበርብኛለህ። ምንም ብሆን በወጥ ማማሳና በፉድ ዲዛይኒንግ ዲግሪ አለኝ። እሺ እነዚህ ምን ትሰራለህ? ለምን ሄደህ ቀይ ወጥ አትሰራም? አምጣ ስልኩ። ይግቡ። የስራ ቅጥር ማስታወቂያ አይቼ ለመቀጠር ነው የመጣሁት። እሺ አረፍ በልና እናውራ። ብዙ አይነት ስራ ነው ያለው። በምንድን ነው የተመረከው? ያው በሱፍ ነው። ልብሱን ማን አለ? ኮርሱን ነው ያልኩት። ያው እንደ ማንኛውም ኢትዮጵያዊ በማርኬቲንግ ነው የተመረኩት። እሺ ልምድ አለ? የለኝም ጌታዬ። ለማንኛውም ክፍት ቦታ አለ፣ መቀጠር ትችላለህ። እሺ ደሞዝ ስንት ነው? ያው ለጊዜ 2000 ብር ነው። ከቆይታ በኋላ ይጨመራል። በቃ እንደዛ ከሆነ ቆይቼ እመጣለሁ። አቤ ስለ ስራ የሰማው ነገር አለ እንዴ? ምንም የለም። ምን ነው? አዲስ ዜና ተለቋል፣ አልሰማህም? ምን የሚል? ከ5 ዓመት በኋላ ስራ አጥ ኢንጂነር ተማሪ አይኖርም ምናምን እያሉ ነው። ኧረ እባክህ፣ ያ ሁሉ የኢንጂነሪንግ ተመራቂ ምን ሊያደርጉት ነው? እንጃ ብቻ አይኖርም፣ እናጠፋለን ተብሏል። ሊረሽኑን ነው መሰለኝ። አንተን አይደለ ሚስትህን በሳህን የፈነከትከው? አዎ ክቡር ፍርድ ቤት። እና በሰራኸው ነገር ተጸጸትክ? እንዴት አልጸጸትም ክቡር ፍርድ ቤት፣ ሳህኑ እኮ አዲስ ነበር። እሺ ዛሬ አባባል እጠይቃለሁ። ለምጠይቀው ጥያቄ ትክክለኛ መልስ የመለሰ ማርክ ይጨመርለታል። እሺ ቲቸር። የትም ፍጪው ግን ወፍጮ ቤት ይሁን። ሰርገኛ መጣ። ማን ጠራው? የረጋ ወተት ይጠጣል። ድመት መንኩሳ ገዳም ገባች። የወጋ ቢረሳ የተወጋ ሆስፒታል ይገባል። አባይን ያላየ ሄዶ ማየት ይችላል። የነ ቶሎ ቶሎ ቤት ይመስላል ሽንት ቤት። ጅብ ከሄደ ውሾች አመለጡ። ሚዳቋ ዘላ ዘላ ደከማት። ተልባ ቢንጫጫ ኑግ ደነገጠ። አንተ መዥገር ና ወደዚህ። አቤት ቲቸር። ጥያቄ ጠይቃለሁ። ለምጠይቅ ጥያቄ መልስ ፈጣን መሆን አለበት። እሺ ቲቸር ጠይቀኝ። 12 ሲደመር 13 ስንት ነው? ፈጣን። እሺ 10 ሲደመር 7 ስንት ነው? ያው እሱም ፈጣን ነው።
ጭራሽ ትቀልዳለህ እንዴ? አረ ቲቸር፣ ያው መልስ ፈጣን መሆን አለበት ስላልከኝ እኮ ነው። እንዴ ጠፋ ሰው ዛሬ እንዴት ተገኘ? ሰላም እንኳን ብለኝ አታውቅም እኮ። ዛሬ መጣው ችግር አለው እንዴ? እሱማ ምንም ችግር የለውም፣ ግን ምን እግር ጣለ? ዛሬ አንድ ውለታ ብቻ ዋልልኝ አቤ። ምንድነው? ምችል ከሆነ ችግር የለውም። ትችላለህ፣ ለዛሬ ብቻ እኮ ንገረኛ፣ ምንድነው? ለዛሬ ብቻ አንተ ቤት ልደር። ምነው? የተፈጠረ ችግር አለ እንዴ ቤት? አረ ፋዘርን አልቻልኩትም። የሚናገረው ነገር ከቤት ውጣልኝ አይተናንስም። ምነው? ምን ብሎክ ነው ደግሞ? ጠዋት ድንጋይ ላይ ድዴን ሳሰጣ አይቶኝ እንዴት አደራችሁ ሁለት ስራ ፈቶች ብሎ አያልፍም መሰለ እና ይሄ ከውጣልኝ ይተናነሳል። ስማቤ፣ የኔ አባት እኮ በእርሻው ላይ አፍሪካን የሚያክል ጥቅል ጎመን አምርቶ አንደኛ ወጣ። አንተ ይገርምሃል እንዴ! የኔ አባት እኮ በጋራጅ ውስጥ ዓለምን የሚያክል በርድ ሰርቶ ተሸለመ። አረ ሳክስ! አሁን እስቲ ዓለምን የሚያክል ብረት ድስት ምን ያደርግለታል እንዴ? እናንተ አባት የሰራውን ጥቅል ጎመን በምን ይቀቅላል? እሺ ተማሪዎች፣ ክንፍ ያለው ግን መብረር የማይችል እንስሳ ጠሩልኝ። ያው ቲቸር እኔ ልመልስ። እሺ ከቤ መልስ። ምንድን ነው? ያው የሞተ ወፍ ነዋ ቲቸር። በቃ አንተ ልጅ ትዕዛዜን አልሰማም አልከኝ አይደል? ምን ነው ጋሼ? ምን አጠፋው? ትላንት አትክልቶችን ውሃ አላጠጣህም አይደል? ዝናብ እየዘነበ ነበር፣ በዛ ምክንያት እኮ ነው ጋሼ። ቆይ አንተ ልጅ እንዴት ብነግር ነው የሚገባን? ለምንድን ነው ዣንጥላ ይዘህ ያላጠጣኸው? አቤት፣ ምን ልታዘዝ? ቁርስ ነገር ምን አለ? ቁርስ የሚበላ ነው? አይ የምለብሰው ነው። እሺ ድንች ወጥ አለ፣ እንቁላል በፍርፍር አለ፣ በየአይነት አለ፣ ክትፎ አለ። ምን ላምጣሉት? እንቁላል በፍርፍር አምጣልኝ። እንቁላል ይኑረው ወይስ በባዶ? አይ ይቅር በቃ ወተት ብቻ አምጣልኝ። ወተት የላም ይሁን የግመል? የግመል። አሬ ምን አይነቱ ግመል ፊት ነው? ማናጀሩን ጥራልኝ። ይቅርታ በቃ እሺ። በሳህን ላምጣልህ ወይስ በሲኒ? ማናጀሩን ጥራልኝ አልኩ እኮ። ዋናውን ነው ወይስ ምክትሉን? ዋናውን ጥራልኝ። ወይ እሱ እንኳን የለም። እሺ ምክትሉን ጥራልኝ። ያው እሱም የለም። እንዴ እዚህ ምግብ ቤት ቆይ ሌላ አስተናጋጅ የለም እንዴ? ምንድነው እዚህ ቤት በስርዓት አታስተናግዱም? ምነው ደንበኛችን ምን ተፈጥሮ ነው? ምንድነው በስርዓት የሚያስተናግደኝ ሰው ቋጥቼ ነው። እሺ እኔ ታዘዛለሁ። ምን ላምጣሉት? እስቲ የሚጠጣ ነገር ምን አለ? አስፕራይታችን በጣም ቆንጆ ነው። እስቲ ሞክረው እሱን። እሺ አምጣልኝ። ከውጭውን ወይስ ከውስጥ? ከውጭ አርግልኝ። ከሀገር ውጭ ነው ወይስ ከግቢ ውስጥ? እንዴ እዚህ ቤት ምን የተፈጠረ ነው? እስቲ ቢያንስ ሻይ አምጣልኝ። እሺ ሻዩ ሻይ ቅጠል ይኖረው ወይስ በባዶ? አረ መውጫ ቤቱ ጋ ነው። እሺ ከቤ ኤችቶ ምንድነው? ይሄማ ቀላል ነው፣ ውሃ ነው። እሺ ኤችቶ ሲደመር ኤችቶ ምንድነው? ያው ጎርፍ መሰለኝ። አስተናጋጅ ና ወደዚህ። አቤት፣ ምን ልታዘዝ? እስቲ መጠጥ አምጣልኝ። ምን አይነት መጠጥ ይሁንልዎት? ምን አለ? ዋሊያና አንበሳ አሉ። ምን ፓርክ ውስጥ ነው እንደ ገባሁት? እኔ እኮ መጠጥ ቤት የገባው መስሎኝ ነው።